بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ስለዚህ ጀዋሉ هو نعمة من نعم الله سبحانه وتعالى ነገ ሊጠይቀን ነው በምንድነው ያዋልነው በጥሩ ነው በመጥፎ ነው አላህ በሚወደው ነው አላህ በሚጠላው ነው ደሞ ጀዋሉ ደሞ እንትን ዑለማዎቹ ምን አሉ ተገኝተዋል ብለህ ደሞ ተብዚር حرام ነው አሉ ተብዚር ምንድነው ተብዚር በቃ አንተ በቃ እንደፈለክ ትናገራለህ አንተ ስትናገር እኮ ገንዘብ ያወጣህ ነው ለሚፈለገውና ለማይፈለገው ረጅም ጊዜ በጀዋል መናገሩ ራሱ حرام ነው አሉ ዑለማዎቹ ለምንድነው አስፈላጊ ከሆነ ተናገር لكن አንድ ሰው መጥቶ ለምሳሌ ተብዚር እኮ حرام ነው በእስልምና ان المبذرين كانوا اخوان الشياطين ስለዚህ ተብዚር ጥሩ አይደለም አለቦታው አላስፈላጊነቱ ገንዘብ ማውጣት ራሱ ነብያችን ሰለላሁ በጣም ነው የሚጠሩት ስለዚህ በሆነ ባልሆነ ዝም ብለ والله ሰዎች አሉ በወር ሲታሰብ እስከ 200 150 ሪሳላ ይልካሉ ሪሳላዎች ወይ ሜሴጅ ማለት ነው ሜሴጅ አምጥተ በሙሉ በተመረመራቸው ከነሱ 50 እንኳን አይሆኑም ጥቅም ያላቸው ዝም ብሎ ለሆነም ላልሆነም በቃ ሜሴጅ ከዛ በኋላ በመጨረሻ ወር 200 500 600 ብር يعني የጀዋል መጣ ተብሎ ይጫንበታል ማለት ነው ይህም ራሱ ራስን መጉዳት ስለሆነ በገንዘብ መጫወት ስለሆነ በጣም ጥሩ መጥፎ ነው ይላሉ طيب እሺ እንግዲህ ይሄ ጀዋል ለምሳሌ አላህ የሰጠን መሆኑን ካወክ እና ደግሞ يعني ቴሌቪዥን ለምሳሌ አንድ ሰው ጠየቀኝ ቴሌቪዥን حرام ነው ወይስ حلال አለኝ والله ምንድነው ያልኩት እኔ ቴሌቪዥን አልኩት አራት ማዕዘን በጥርሙዝና በብረታ ብረት በኤሌክትሪክ የተሰራ ነው በቃ ቀፎ ነው አሁን አንተ ትመጣለህ አንተ ስትመጣ ለመጥፎ ነገር ከተጠቀምክበት አንተ ነህ መጥፎ እንጂ ቴሌቪዥኑ አይደለም ለዳዕዋ ከተጠቀምክበት አንተ ነው ጥሩ እንጂ ቴሌቪዥኑ አይደለም ጥሩ ስለዚህ ለምሳሌ ቢላዋ ለምን ነው የተፈጠረች ቢላዋ ለጥሩ ብሎ ነው የፈጠራት አላህ Subhanahu Wa Ta'ala طيب አንተ ስጋ ከመተርክበትና አንዳንድ ነገር የሚቆረጥ ከተጠቀምክበት አልহামዱሊላህ لكن እየሄድክ በቢላዋ አርገህ ሰው መግደል ከሆነ ደግሞ ቢላዋ አይደለም የሚከሰሰው ቢላዋ ትከሰስም ነገ አንተ ነህ ስለዚህ ቢላዋ ጥሩ ነው መጥፎ ነው ለማለት አንችልም ጀዋል ጥሩ ነው መጥፎ ነው ለማለት አንችልም ቴሌቪዥንም ራሱ ጥሩ እሳት ለምሳሌ እሳት ለጥሩም ይሆናል ለመጥፎም ይሆናል አምጥተህ አንድ ህፃን በእሳት ስታስገባው ይበጣም ትልቅ ሰው ገዳይ ነህ አንተ ግን እሳቱ አምጥተህ ምግብ ካሞክበት ደግሞ ጥሩ ነው ስለዚህ ምንድነው የሚለው ሰው ነው ጥሩ ወይ መጥፎ የሚባለው እንጂ ጀዋሉ ቴሌቪዥኑ ምኑ አይደለም እንላለን طيب ስለዚህ ስለ ጀዋል ስናገር የቆየነው ነገር አሁን ብዙ ሰው ሊጠይቅ ይችላል እሺ ይህ ጀዋል የመጣው ነገር አላህ ከፈጠረው በኋላ ምን ብሎ ነው የተናገረው አላህ ስለ ጀዋል አላህማ ስለ ጀዋል ምን ይናገራል አላህ የተናገረው ሁሉ እኔ የፈጠርኩት ነገር በዚህ ዓለም እኔ የምወደው ነገር እንድታደርጉ ሰው እንድትጎድለት አይፈለግም ብሎ አላህ Subhanahu Wa Ta'ala የሰጠን ኒዕማ ሁሉ እኛን እንግዲህ የምንከሰስበት እንጂ እሱማ ምን አለበት ነው ምንለው እሺ ስለዚህ የጀዋል ጉዳይ የአኽዋ فيه خير وفيه شر ጥቅም አለው ጉዳት አለው እና አንሳሳት በተለይ የአኽዋ በተለይ እኔ አደራ የምላችሁ በመስጂድ አጥፍታችሁ ግቡ እባካችሁ ቢያንስ ሳይለንት አርጉት እና በዛ የሚረበሹ ሰዎች ብዙ ሰዎች አሉ ደግሞ አሁን ነገር ሱብሃንአላህ የጀዋሉ ጉዳይ ህፃን እኮ ነው ህፃን ጀዋል ያለው የሌለው ሰው የለም በሙሉ ህፃኖች በኔ ገርማቸዋል በሳውዲ አረቢያ እንትን አሉ እዚህ መንገድ የሚጠርጉ የሚኒሲፓሊቲ ደሞዛቸው 350 እኮ ነው 350 ሆኖ يعني 350 ራስዋ ጀዋልዋ 500 1000 ነው የምትገዛው ጀዋሉ ራሱ 500 ገዝቶ ደሞዙ 350 ነው ያ500 ጀዋል ይዝና ከዛ በኋላ ይሄን ጀዋል እንትን በዚህ ደግሞ ሲጋራ ይይዛል ደሞዙ 350 ነው ግን በዚህ ሲጋራ በየቀኑ 10 ብር ለሲጋራ
በዚህ ደግሞ ጀዋል በየቀኑ ደግሞ 5-6 ብር ለጀዋል ከዛ በኋላ ከዚህ ከሳውዲ አረቢያ ወደ አገሩ ሲሄድ ባዶ ይሄዳል የታለ ገንዘብ 10 አመት የሰራው ሲባል والله ወደ ጀዋልና ወደ ሲጋራ ተጨረሰ እንደዚህ ብዙ ሰዎች አሉ እንደዚህ والله አንዱ ይለኛል የመስጊድ ጠባቂ ነው አንተ ስንት አመት ሰርተሃል አልኩት والله ስንት አመት ልሰራ በጣም እንትን ነው እንጂ እኔ አንዴ 9 አመት እንደዚህ ሰራሁት አለኝ طيب አሁን ወደ አገር አትሄድም ብዙራ አለ አልኩት ልጆች አሉ አው طيب ለምን ወደ አገር አትሄድም አንድ ሳንቲም የለኝም አለኝ 9 አመት ሰርተ ሳንቲም የለም ለምን يا اخي جوال በጣም ጨረሰብኝ جوال ይላል طيب جوال ارمي يا اخي አንተ የመጣህበት هدف አለ ሰርተህ ወደ አገር ትሄዳለህ በቃ እንደዚህ እኮ ነው ይለኛል